እዚህ ምድር ላይ እውነተኛ አፍቃሪ ከሆናችሁ ትጎዳላችሁ፣ ትናቃላችሁ፣ ትገፋላችሁ፣ እንደ ሞኝ እንደ ጅል ትታያላችሁ። ጅል ሆናችሁም አይደለም፣ ጅሉ ያ ተፈቃሪው ነው። ለምን መሰላችሁ? እናንተ ስታፈቅሩ እንደዚህ ወለል ብላችሁ ብርሃንን መስላችሁ ሳታስመስሉ ስለምትሄዱ፣ እነዚያ ሰዎች ደግሞ አስመሳዮች ስለሆኑ እውነትን መቀበል እውነትን መሸከም ስለሚከብዳቸው ይንቋቸዋል። አፍቅራችሁ የተገፋችሁ፣ አፍቅራችሁ የተናቃችሁ፣ አፍቅራችሁ ያጣችሁ ሰዎች ምንም አይምሰላችሁ። በነገራችን ላይ በመጀመሪያ ዙር ትጎዳላችሁ፣ ትናቃላችሁ፣ ትገፋላችሁ። ያንን ሰውም የማግኘት እድላችሁ በጣም ዜሮ ነው የሚሆነው። ለምን? ስለማታስመስሉ ማለት ነው። ነገር ግን እናንተ ለፍቅር ዋጋ ከከፈላችሁ የሆነ ጊዜ ላይ ፈጣሪ ይከፍላቸዋል። ምክንያቱም እሱ የፍቅር አምላክ ነውና ፍቅርን ያውቃልና ይክሳቸዋል። እውነተኛ አፍቃሪ ሆናችሁ በመገፋታችሁ በመናቃችሁ ምንም አይሰማችሁ። ማንነታችሁንም ለመለወጥ አትሞክሩ፣ በዛው ቀጥሉ። ፈጣሪ ከእናንተ ጋር ነውና እርሱ ፍቅርን ይክሳቸዋል።